አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምእመናን ሆይ እስከ ዛሬ ድረስ በሕሊናችን ውስጥ ሲጉላላ የቆየውን መንፈሳዊ ታሪክ ገሃድ ለማውጣት በእኛ ተነሳሽነት ሳይሆን በእግዚአብሔር ፍቃድ ተገፋፍተን ከዚሁ ከመዲናችን ከአዲስ አበባ 15 ኪሎ ሜትር ርቀት ላይ የምትገኝ ወለቴ ከምትባለው ከተማ ማርያም መውጫ ቅያስ ላይ ከፊት ለፊታችን የተዘረጋውን ጎዳና ተከተልን። ረፍቴዮይ በስምሽ ልትለን የቃልና ይህች ጥንታዊትና ታሪካዊ ቤተ ክርስቲያን የተመሰረተችበትም ዘመን የሸዋው ንጉሥ የነበሩት በአጼ ሳህለ ሥላሴ ዘመነ መንግሥት በ1816 ዓመተ ምህረት እንደሆነ ይነገራል። ንጉሡ ጥቅጥቅ ያለው ደንና በደን የተሸፈነው ተራራ ስለማረካቸው በዚህ ስፍራ በመምጣት የአካባቢውን ምእመናን በማስተባበር ደኑን ከመነጠሩ በኋላ መቃኞ ቤተ ክርስቲያኗን እንደሰሩ ይነገራል። ከቤተ ክርስቲያኗ ፊት ለፊት የሚገኘው እጅግ ግዙፍና ከ200 ዓመት በላይ ያስቆጠረው የሾላ ዛፍ በጣም ትልቅ ስለነበር ለመቅረጥ አስቸግሯቸው አንድም ለቤተ ክርስቲያኗ ውበት ይሆናል በማለት ሳይቆርጡት እንደተዉትና በስተሰሜንና በስተደቡብ ተከፍሎ በዓመት 2 ጊዜ የሚያፈራ ሲሆን የቤተ ክርስቲያኗን ጥንታዊነት ሕያው ሆኖ በክብረ በዓላት ወቅት ለታቦት ማረፊያነት በማገልገል ላይ ይገኛል። ታቦተ ማርያም የመጣችው በቀድሞ ጎንደር ክፍለ ሀገር በአሁኑ ወሎ መቄት ወረዳ ላስታ አካባቢ ከምትገኝ ወቄጣ ማርያም ከምትባል ደብር ሲሆን የደብሯ ስም አሰያየምም ወቄጣ ከሚለው ቃል ተሻሽሎ ወደ ወጨጫ በሚል የተሰየመ መሆኑን አበው ይናገራሉ። ታቦቷን ይዘው የመጡት አባት እጅግ ትሑትና መንፈስ እግዚአብሔር ያደረባቸው አባ ገብረ መድኅን የሚባሉ ባህታዊ መነኩሴ ሲሆኑ በእግዚአብሔር መንፈስ ተመርተው ጽላቷን ይዘው ከመጡ በኋላ በወጨጫ ማርያም ቤተ ክርስቲያን ሲያገለግሉ ቆይተው አጼ ምኒልክ ግዛት ለማስፋፋትና ቤተ መንግሥታቸውን ለመስራት የሚያመች ተራራማ ስፍራ ሲፈልጉ ወደ ወጨጫ ማርያም መጥተው በቤተ ክርስቲያኗ በስተደቡብ በኩል በሚገኘውና በአሁኑ መሬት በሚባለው በተራራማ ቦታ ላይ ሰቀላ ሰርተው ለ7 ዓመታት እንደኖሩ ይነገራል። በምንን መስልሽ የለሽ ምሳሌ አንተ ግብሽ በእንተ ወጨጫ መንበረ ብርሃን ቅድስት ድንግል ማርያም ቤተ ክርስቲያን ስዕሏን የሳሉት ሳሊ ምረት ገብረ ሥላሴ አድል ይባላሉ። ሳሊ ምረት ገብረ ሥላሴ አድል ከ1864 እስከ 1974 ዓመተ ምህረት ነው በሕይወት ዘመናቸው የነበሩት። ወደ 110 ዓመት አካባቢ የኖሩ ሰዓሊ ናቸው። ኢትዮጵያዊ ሰዓሊ ናቸው። እና ሳሊ ገብረ ሥላሴ አድል የቤተ ክህነት ትምህርታቸውን ከተማሩ በኋላ ለ4 ዓመት ያህል በፍቼ ጊዮርጊስ ይሰጥ የነበረው ጥንታዊውን የቤተ ክርስቲያን ያሳሳል ዘይቤ ለ4 ዓመት ያህል ተምረዋል ማለት ነው። ቤተ ክርስቲያኑ ላይ ያሉት የተሳሉት ስዕሎች በሁለት ከፍለን ማየት እንችላለን። አንደኛውን ቅዱሳት ስዕላትና ሁለተኛው ደግሞ ታሪካውያን ስዕላት ብለን ማለት ነው። ታሪካውያን ስዕላቱን ስናያቸው ያንን ታሪክ የተሳለበት ዘመን ሊጠቁሙ የሚችሉ ስዕሎች ናቸው ማለት ነው። ለምሳሌ አልጋ ወራሽ ራስ ተፈሪ መኮንን በኋላ አጼ ኃይለ ሥላሴ የተባሉት ማለት ነው፣ ንግሥተ ነገሥት ዘውዲቱ። ስለዚህ እነሱ ኃይለ ሥላሴ አልጋ ወራሽ የነበሩበትን ዘመን በዛ ዘመን የተሳለው ማለት ነው። ንግሥተ ነገሥት ዘውዲቱ ንግሥት በነበሩበት ዘመን የተሳለ ስዕል ነው ማለት ነው የኛው ስዕል። ስለዚህ ያንን ጊዜ ይጠቁመናል ማለት ነው። የወጨጫ ማርያም ቤተ ክርስቲያን የህንጻ አሰራርም ውብና ማራኪ ዘመን ተሻጋሪ ህንጻ ለመስራት ችለዋል። የተሰራችው ከዚህ ከቤተ ክርስቲያኑ በግምት 400 ሜትር አካባቢ ላይ ሰፊ ጉድጓድ ተቆፍሮ ብልቅ ከሚባል ወንዝ በቦይ ተጠልፎ መጥቶ ለ6 ወር ያህል ሲቦካ ከቆየ በኋላ በአፈርና ጭድ ገለባ እየተደረገ ለ6 ወር እየተገላበጠ ከተቆፈረ በኋላ ከቦካ በኋላ
በሰው ተሰልፈው ተቀባበለ አምጥቶ ይሄን እንደምታዩት የግድግዳው ስፋት ማለት ነው ከ80 ሳንቲም በላይ ነው ስፋቱ። እሺ ጥሩ ነው እግዚአብሔር ይስጥልኝ። ያው እንግዲህ ይሄንን በዓል የ200 ዘመን ለማክበር ሰበካ ጉባኤ ጋር በመወያየታችን ቀጥታ የሀገሩ ተወላጅ የሆኑ ልጆች ለቦታው ፍቅር ያላቸው ልጆች የሚቆረቆሩ በገንዘባቸውም በሀብታቸውም በእውቀታቸውም ይሰራሉ ብለን አጽንተን እንዲመረጡ አደረገ። ግን እንደ ቦታው ታሪካዊ ቦታ እንደ ሌሎች አድባራት አንደኛ ልማት የላትም፣ ሁለተኛ ገቢ የዕለት ገቢ የሚያስገኝ እንደ ሌሎች አድባራት የላትም። ምክንያቱም ተከተማ ወጣ በማለቷ ወደ ኋላ ብዙ ነገር ይቀራታል። ይሄ አሁን ድረስ አሳሳቢ ነገሮች ላይ ነው። እስከዛሬ ባሉት ሰዓት ባለፉት ዘመናት ብዙም አስቸግርም ነበር። አሁን ግን ያስቸግራል። ምክንያቱም እኔም ተመድቤ ስመጣ ቦታውንም ባፈቅረው በወደው ብዙ ነገሮች አንደኛ በአካባቢ ያለው ወቅቱን እንደሚታየው ነው። ስለዚህ እቺ ቤተክርስቲያን ታሪካዊ እንደሆነ ልማት የላትም። ሊሰሩ የሚያስፈልጉ ነገሮች ቢኖሩም ብዙ አስቸጋሪ ነገር አለ። የተመሰረተው በ1980 በጽሁፍ የተቀመጠ ነው። ከዛ በፊት ከዛ ባሉ ቀደም ባሉ 3 አመታት ውስጥ ያው በየሰፈሩ የባለወልድ የጽዋ ማህበር በሚል የተጀመረ ነው። ደብሩ ሰንበት ቤት የጀመረው የአዳራሽ አለ። ያን አዳራሽ አንደኛ ከመቀመጫ ጀምሮ በጣም መሰረታዊ ችግር አለ። ለመማር ክፍል የለም፣ መቀመጫ የለም፣ በየጥላው ነው። እንዲሁም ደግሞ የአብነት ትምህርት ቤቶችም የአብነት ትምህርትም ሁሉም ነገር መጠለያ የሌለው ነገር ነው አብዛኛውን ያለው እዚህ አካባቢና ከዚህ አንጻር ምእመናን የእግዚአብሔር ወዳጆች የእመቤታችን ወዳጆች ይህንን ተረድተው ለዚች ቤተክርስቲያን ዘላቂ የሆነ መጠለያ ያለው ህፃናት፣ ታዳጊዎች እንዲሁም አረጋውያን ወጣቶች ገብተው የሚማሩበት አዳራሽ ስራ ድጋፍ እንዲያደርጉልን በእግዚአብሔር ስም በእመቤታችን ስም እንጠይቃለን። የዓለሙን ጌታ ከቤተ ብለዋል። የተባለው ነገር ሁሉ እውነትና ትክክል የሆነ ነገር ሲያሰሩንም ነው እንዳሉት። እኛም ደግሞ በዚህ ስራ ላይ የማስታወቂያ ስራ የፕሮሞሽን ስራ ላይ መጽሔቱን፣ ቲሸርቱን፣ አጠቃላይ ቤተክርስቲያኗን ሁኔታን በሚመለከት አንዳንድ ስራዎችን ለማሰራት ተመርጬ በጥሩ ፍላጎት ላይ ተነሳስቼ በስራ ላይ ከኮሚቴው ጋር እየተንቀሳቀሱ ይገኛሉ። ዋናው ትልቁ ነገር 2 ነገር ነው ያሰበው ኮሚቴው። አንደኛ የቤተክርስቲያኗን አመሰራረት ከመነሻው ጀምሮ ከምስረታው ጀምሮ አሁን ያለችበት ደረጃ ድረስ ያለውን ታሪክ የነበሩ አባቶች ታሪክ ሲሰሩ የነበሩ ሲያገለግሉ የነበሩ በዛን ዘመን የነበሩ ትልልቅ አባቶችም ታሪካቸው በደንብ መቀመጥ አለበት በሚል ታሳቢ አድርገን አንድ ይሄን የማስተዋወቅ ስራ ነው። በሁለተኛ ደረጃ ይሄን በዓል ስናከብር ህዝበ ክርስቲያኑ ይቺም ቤተክርስቲያን በየቦታው ያለውን የሚያስተዳድረው ህዝበ ክርስቲያን ነው። ሌላ እንግዲህ ገቢዎች ከዛ በኋላ የተፈጠሩ ሊሆኑ ይችላሉ። ነገር ግን ምእመኑ ነው፣ ህዝበ ክርስቲያኑ ነው። በሱ አስተዋጽኦ እሱ በሚያደርገው ልገሳ የምትተዳደር ስለሆነ በተለይ እዚህች ቤተክርስቲያን ሌላ ገቢ ስለሌላት ከበዓሉ በሚገኘው ገንዘብ ለቤተክርስቲያኑ ምን ችግር አለባት? ምንድነው ያላት ችግር? የተጀመሩ ፕሮጀክቶች አሉ። ለምሳሌ ሁለገብ አዳራሽ ተጀምሯል። የሰንበት ትምህርት ቤት አዳራሽ ተጀምሯል። እዚህ በጀርባ በኩል የሚታይ ሙዚየም ተጀምሯል። እነዚህ ሁሉ ሳይጠናቀቁ የቀሩት በገንዘብ እጥረት ነው። እንደገና ደግሞ የምታዩት ቤተክርስቲያኗ የጥንታዊ ነች። በጥንታዊነቷ የተነሳ አሁን ላለው አገልግሎት ጠበብ ያለችም ስለሆነች በቅርስነትም ተይዛ ወደፊት ያለው ትውልድ የሚጨርሰው በደንብ አገልግሎት ሊሰጥ የሚችል ካቴድራልም
ለመስራት የሚታሰብበት ሁኔታ እንዳለ እግረ መንገዳችንን እንድትረዱ ነው። እዚህ ይሄ ቦታ ላይ ሁሉም ሰው ባለው ነገር በእውቀቱ በገንዘቡ ባለው ነገር መቼም ተሳትፎ በኢትዮጵያ ብቻ ሳይሆን በአፍሪካ በዓለም ያለው ሕዝብ እኛ ማስታወቂያውን በተለያየ ነገር እናሰራጫለን። ሁሉም የዚህ አካል ተሳታፊ ሆኖ የአቅሙን አስተዋጽኦ እንዲያደርግ በዚህ አጋጣሚ መግለጽ ፈልጋለሁ። ለተጀመሩት ፕሮጀክቶች ማስፈጸሚያ እዚህ የውስጥ ችግር ላለ ሁሉ ሊቀርፍ ይችላል በማለት የገቢ ማሰባሰቢያ ፕሮግራም ከማስተዋወቅ ስራው ጋራ እያንዳንዱ ሰው ተሳትፎ አድርጎ አካባቢውን መቀየር አለበት የሚል እምነት ነው ያለኝ። ህዝበ ክርስቲያኑ ይህንን በዓል ለማክበር በእውነት በጉልበት በእውቀት በሞራል በገንዘብ ሊረዱን ይገባልና ይህንን እያንዳንዱ ባለቤት ነው። ባለቤት ስለሆነ ሁሉም ሰው ሊሳተፍበት ይገባል እንጂ በውስን ሰዎች ይሄ በዓል ሊከበር አይገባም። ሁላችሁም ሁሉም ህዝበ ክርስቲያን በዚህ አካባቢም ያሉ ከተለያየ አካባቢ የሚመጡ ባለድርሻ አካላት ናቸው። አሁን ባለው ምናልባት አልተገለጸም ቅድም እዚህ በአካባቢው ላይ ቀብር ስላልነበረ ከአየር ጤና ከሰበታ ከላይ ከጀሞ መናገሻ አካባቢ እንዲሁም ታጠቅ አካባቢ ከሚባለው ቦታ ቀብር የሚካሄደው ክርስትና የሚነሱት በዓል የሚያከብሩት እዚህ ወጨጫ ማርያም ቤተክርስቲያን ነበረ። እንግዲህ ይሄንን ከማን ሰማን? ከአባቶቻችን የሰማነው። በእድሜም ከደረስን ጊዜ ጀምሮ ረጲ መድኃኔዓለም ቀብር ስላልነበረ ቀብር ይፈጸም የነበረው እዚህ ወጨጫ ማርያም ቤተክርስቲያን ነው እና ከዛ አካባቢ ወላጆቻቸው ቤተሰቦቻቸው አጽማቸው እዚህ ያረፈ ልጆች ካሉ እነሱም የዚች ደብር ባለቤቶች ናቸውና ጥሪውን ተቀብለው ይሄን በዓል አብረው እንዲያከብሩ በዚህ አጋጣሚ መልእክቴን አስተላልፋለሁ። አመሰግናለሁ። እረፍቴ ሆይ በስምሽ ልጠለል የቃልና